አሁን ላይ ትርሲት ከላምሮት በኩል ጭቅጭቁና ንትርኩ እንዲሁም ደግሞ ማስፈራራቱ ሲበዛባት ዶክሜንቱ እሷ ክላስ መኖር አለመኖሩን እናቷን እየጠየቀችና እያጣራች ትገኛለች። እናቷ ዝናዬ ግን ለምን ጠየቅሽኝ? እረ የለም አንቺ ክላስ ምንም ያስቀመጥኩት ዶክመንት የለም ትላታለች። እናቷ ግን የዋዛ አይደለችም። ምን ነው እየጠየቀችሽ ነገር አለ እንዴ በማለት ስትጠይቃት ኧረ አልጠየቀችኝም፣ ምናልባትም መመላለሷ ያስጨነቀሽ ዶክመንት ካስቀመጥሽ ብዬ ነው ትላታለች። ሌላው ጉዳይ ላምሮት አሁን ላይ በባሌም በወሌም ብላ ዶክመንቱ ያለበትን ቦታ አግኝታለች። ስለዚህ የሚቀራት ጉዳይ ደግሞ አሁን ላይ ዶክመንቱን አወጣ ትርሲትንም ወስዳ ሰነዶች ጋር ሂዳ ማስፈረም ብቻ ነው የቀራት። ይህንን ለማድረግ ደግሞ የግዴታ ዶክመንቱን ቀድማ ከዛ ቤት ማስወጣትና እንዲሁም ደግሞ ከዛ በማስቀጠል ትርሲትን ይዛ ሄዳ ማስፈረም ግድ ይላታል ማለት ነው። አሁን ላይ ላምሮት እጅግ በጣም ተጨንቃለች። ይህም የሆነው ጉዳይ ማለትም ትርሲትን ዶክመንቱን ከየትም ቤለሽ ከየትም እንድታመጭ እፈልጋለሁ ብላ አስፈራርታት ልክ ከክላሷ ስትወጣ ፊት ለፊት ከወይዘሮ ዝናሽ ጋር ተገናኝተዋል። ታዲያ ወይዘሮ ዝናሽ ይህንን ጉዳይ በቅርበት እየተከታተለች በተለይ ደግሞ ላምሮት ወደ ትርሲት መግባቷ ምንም ሰላም ስላልሰጣት፣ ምክንያቱም የእሷን ተንኮልና ደባ እጅግ ጠንቅቃ ስለምታውቅ ማለት ነው። አሁን ላይ ነገሮችን ሁሉ ይኸው ላምሮት ከትርሲት ክላስ ስትወጣ አገኘዋት በማለት ለኪሩቤልም ትነግረዋለች። ኪሩቤልም ምንም ልታመጣ አትችልም፣ ምንም ብትፍጨረጨር አሁን ላይ ምንም ልታደርግ አትችልም ብለው ሲመልስላት፣ ነገር ግን ወይዘሮ ዝናዬ እሷ ሳይሆን አሁን ላይ በጣም የሚያሰጋኝ አባቷ የሆነ ነገር እንዳያደርግ ነው በማለትም ትነግረዋለች። ሰላም ጤና ይስጥልን ውድ የተከበራችሁ የቻናላችን ተከታታዮች፣ በዛሬው ቪዲዮአችን ትርሲት ክፍል 13 አበይት ትዕይንቶችን ወደ እናንተ ልናደርስላችሁ ወደድን እና ታዲያ ከዚህ በተጨማሪ በክፍል 14 ሊከሰቱ የሚችሉ ቀድሞ ሁኔታዎችንም ልንዳስስላችሁ ወደድን። ታዲያ እናንተ ውድ ተመልካቾቻችን ይህንን ቻናል ሰብስክራይብ እንዲሁም ደግሞ ቪዲዮውን ላይክ በማድረግ እስከ ቪዲዮ ፍጻሜ ድረስ አብራችሁን ትዘልቁ ዘንድ የአክብሮት ግብዣችን ነው። አብራችሁን ሁኑ። ታዲያ ወይዘሮ ዝናዬ አሁን ላይ ለኪሩቤል ነገሮች ሁሉ ምንም ጥሩ ነገር እየሸተተኝ አይደለም፣ ይቺ ልጅ የምታረገው ጉዳይ እጅግ በጣም አሳስቦኛል፣ ላምሮት መቼም ቢሆን ለትርሲት ጥሩ ነገር አታስብላትም በማለት ስነግረው፣ እሱን ለኔ ተይው ማዘር፣ አሁን ያለውን ጉዳይ በእኔ በኩል አጣራለሁ፣ እርሰው ግን ምንም አይጨነቁ በማለት ወዲያውኑ ሲወጣ ከበር ጋር ከላምሮት ይገናኛሉ። ታዲያ አጅሪት ቆይ ግርማ መቼ ነው የሚመጣው ብሎ ሲጠይቃት፣ ማምድ ነግራህ ነው አደለ ወይስ ልካህ ነው? እኔ እኮ ነግሬያታለሁ በማለት ስትመልስለት፣ አይ ራሴ ነኝ የፈለግኩት። ታዲያ እሷም በተራዋ ሌላ ጥያቄ ስታቀርብለት፣ ቆይ የትርሲት ፕሮሰስ አላለቀም እንዴ በማለት ስትጠይቀው፣ እሱ አንቺን የሚመለከት ጉዳይ አይደለም፣ አንቺ በማያገባሽ ነገር ጥልቅ አትበይ፣ የትርሲት ጉዳይ የእኛ ጉዳይ እንጂ የአንቺ ጉዳይ አይደለም፣ ደግሞ መርሳት የሌለብሽ አንቺ እንዳወርሻት፣ አንቺ አይኗን እንዳስጠፋሻት መርሳት የለብሽም ብሎ እጅግ ቁስሏን ያመረቅዝባታል። እሷም አሁን ላይ በተወሰነ መልኩ ዶክመንቱ ያለበትን ስላረጋገጠች ትንሽ ብቻ ጠብቀኝ፣ በንብርክክህ እንድትሄድ አድርጌ ነው የምቀብርህ፣ ትንሽ ጊዜ ብቻ። ታዲያ ላምሮት ዶክመንቱን ትርሲትን አስጨንቃና እንዲሁ ማስፈራርታ ወይዘሮ ዝናሽ የት እንዳረገችው እንድትጠራላት ብትፈልግም እንኳ ነገር ግን ትርሲት ብዙ እርምጃ ልትጓዝላት ባለመቻሏ፣ አንቺ ድንጋይ በዚህ ቤት ሰላምና በእናትሽ እንደፈረርሽ ቁጠሪው በማለት አሁንም አስፈራርታ በጣም ተናዳ በቀጥታ ለጆኒ ትደውልለታለች። ታዲያ በቀጥታ ደውላ ውስጤ በጣም መፍጠን እንዳለብኝ እየነገረኝ ነው፣ ዛሬውኑ ማም ዶክመንቶችን የት እንዳስቀመጠቻቸው ማወቅ ፈልጋለሁ፣ እቺ ድንጋይ ምንም ሳታደርግ ነው የጠበቀችኝ፣ ኪሩቤል ተብዬው ደግሞ አናቴ ላይ ፊት ብሎብኛል፣ ዳድም መምጥያው ስለደረሰ አንድ እርምጃ ቢያንስ እንኳ ተራምጄ ልጠብቀው ፈልጋለሁ ትለዋለች። አሁን ላይ ላምሮት በጆን በኩል ሰዎችን ልካ ከቀበሌ ነው የመጣ ነው በሚል መንገድ ዶክመንቱ ያለበትን ቦታ በእጅጉ ስላረጋገጠች አንድ እርምጃ እየተጓዘችም ያክል እጅግ ደስ ብሏታል። ይህ ደግሞ አሁን ላይ ዶክመንቱን ካገኘች በቀጥታ ትርሲትን ወስዳ ውልና ማስረጃ ተወስድና ውክልና እንድትሰጣት ታደርጋለች ማለት ነው። ይህንን ሁሉ ግን ገንዘብ ከፍሎ ደግሞ ሰዎችን ፈልጎ ይህንን ጉዳይ እንዲጣራ ያደረገው አቶ ጆን ነው። ስለ ጉዳዩ ከተነጋገሩ ከጆን ጋር ላምሮት ወዲያውኑ ሰላምታ ተሰጠውና አሁን ላይ መፍጠን ይኖርብኛል፣ ዳድም መምጫው ስለደረሰ ሁሉን ነገር ጨርሼ መጠበቅ አለብኝ ትለዋለች። ታዲያ ወደ ቤት ስትገባ ያገኘቻት ትርሲትን ነበር። አንቺ እዚህ ተጎልተሻል፣ ማሜ ትዳ ነው፣ አንቺ ፈዛዛ፣ አንቺ እንዲህ ስትፈዢ፣ እኔ ግን ዛሬ በዛሬ ዶክመንቱን ማም የት እንዳስቀመጠችው ማረጋገጥ ችያለሁ ትላታለች።
ታዲያ ላምሮት ዶክመንቱ ያለበትን አወቀች እንጂ ዶክመንቱን በእጇ እስካሁን አላስገባችውም። ነገር ግን አሁን ላይ ላምሮትን ያስጨነቃት ጉዳይ በየትኛው መንገድ እንዴት አድርጋ ትርሲትን እንደምታስፈርማት ነው። ትርሲትን ታዲያ መጣችና ይኸውልሽ በየትም በምንም ብለን ነገ ውልና ማስረጃ ሄደን ውክልናውን ለኔ ሙሉ በሙሉ ትሰጭኛለሽ ትላታለች። ታዲያ እንዲህ በቀላሉ ትርሲትም አልተቀበለቻትም። እኔ ውልና ማስረጃ ሄደን ውክልና ልሰጥሽ የምችለው ምናልባት አንድ ነገር ካደረግሽልኝ ነው ትላታለች። እሱም ደግሞ ምናልባት ከዚህ በኋላ በእኔና በማም ጉዳይ ጣልቃ የማትገቢ ከሆነ በህይወታችንም እጅግ ሰላማችን የምትሰጡን ከሆነ ከዛም በተጨማሪ ደግሞ የሕክምና ጉዳይን የማታደናቅፉ ከሆነ ነው ትላታለች። ነገር ግን ያዳቆነ ሰይጣን ሳያቀስ አይተውም ነውና ነገሩ ላምሮት አሁን ላይ ዶክመንቱን በእጇ የምታስገባበትን መንገድ እንጂ ከዛ በኋላ የሚሆነውን ጉዳይ ምንም ፍንጭ ልሰጥ ስለማትችል በቃ እናንተ የፈለጋችሁት እንዲሁም ደግሞ ያሰባችሁት ነገር ይሆናል። ነገር ግን እኔ የምፈልገው ቤቱን በአንድም በሌላም መንገድ በስሜ ማዞር ነው ትላታለች። አሁን ለነገ በቀጥታ ውልና ማስረጃ ሄደው ውክልና ልሰጣት ሁለታቸውም ተስማምተዋል። ታዲያ አሁን ላይ ላምሮት እጅግ በደስታ ፈንጥዛ አሁን ላይ የሚቀረኝ ጉዳይ ቁልፉን ከየትም ብዬ ፈልጌ ማስቀረጽ ነው ትላለች። ዳድ ሀሳባችንን ለማሳካት አንድ እርምጃ ብቻ ነው የሚቀረኝ። ስትመጣ እንዴት እንደምትኮራብኝ እየታየኝ ነው። የምገፋበትና የምሰጋበትም ጊዜ አብቅቶ የምፈራበት ቀን ሩቅ አይደለም። ትርሲት ይህንን ዓላማዬን ለማስቆም ይሁን አንድ ነገር ብትሞክሪ እገልሻለሁ። እመኝኝ እገልሻለሁ። አሁን ግን በቶሎ ቁልፉን ማስቀረጽ አለብኝ። አሁን ላይ ላምሮት እንደምንም ብላ ቁልፉን ከወሰደች በኋላ ለማስቀረጽ ከቤት ልትወጣ ስትል ከውጭ ደግሞ ወይዘሮ ዝናሽ ወደ ውስጥ ስትገባ ፊት ለፊት ተገጣጠሙ። ታዲያ ያኔ ላምሮት እጅግ በጣም ነው ተደናገጠች፣ ተደናበረች። እንዴ አንቺ እንደሰረቀ ሰው ምን ያደናብርሻል? ደግሞ ወዴት እየሄድሽ ነው? ያንቺ ስራ በቃ መውጣት መግባት ሆነ? በማለትም ስጠይቃት እጅግ ተርበትብታ በጣም ተደናብራ እያለች ነገሮችን እንኳ በትክክል መመለስ በጣም ሲያቅታት አይ ትርሲት የምትወደውን ቸኮሌት ልገዛላት ሱቅ ልሄድ ነው እኮ በማለት ወዲያውኑ ሀሳብ ስታስቀይስ ታዲያ ወጣችና ቁልፉን አስቀርጻ በቅጽበት ወደ ቤት ተመለሰች። ከተመለሰችም በኋላ እናቷ ዝናሽ የት እንዳለች አረጋገጠችና በቀጥታ ወደ እሷ ክላስ ገብታ ዶኩመንቱን ፍለጋ ትጀምራለች። ነገር ግን ከመቅጽበት ወይዘሮ ዝናሽ ወደ ክላሷ ስትመጣ እሷ ተደናብራና በጣም ተደናግጣ ልትወጣ ስትል ከፊት ለፊት ተገጣጠሙ። ከዛ ምን ያደነብርሻል? እዚህ እንዴት ገባሽ? ለምን ገባሽ? በማለት ስትጠይቃት ላምሮትም እንዴ እናቴ ክላስ መግባት አልችልም እንዴ በማለት ስትመልስላት አዎ አትችይም፣ ይህ የመጨረሻው እመኚኝ ላምሮት፣ ካልሆነ ግን የሚፈጠረውን ጉዳይ ትመለከቻለሽ በማለት ወዲያውኑ ላምሮት ስትወጣ ዶክመንቱን ያለበትን እንዲሁም ደግሞ መኖር አለመኖሩን ታረጋግጣለች። ታዲያ መኖሩን ስታይ እጅግ በጣም ደንግጣ በጣም ተርበትብታ ወይዘሮ ዝናሽ በስመ አብ ነፍሴን እኮ ባፌ ልተፋት ደረስኩ፣ ዶክመንቱ አለ እየወሰደችው መስላኝ እኮ ነው። አሁን ከዛ ተመልሳ ላምሮት በቀጥታ ወደ ትርሲት ታመራለች። ቁልፉን በእጃስ አስገብቸዋለሁ። አሁን ካንቺ አንድ ነገር ፈልጋለሁ። ምንድነው ብላ ትርሲትም ስትጠይቃት ነገ የምትሰጫትን ምክንያት ስጫትና ነገ ውልና ማስረጃ አብረን መሄድ አለብን ትላታለች። ታዲያ ትርሲትም እኔ እኮ መውጣት የምችለው ወይ ከማየ ጋር አሊያም ደግሞ ከኪሩ ጋር ነው እንጂ አንቺ ጋር ማንስ ሊያምነኝ ይችላል ብላ ትመልስላታለች። ቆይ እኔ ምን ማድረግ አልችልም እኮ ምን ማድረግ እችላለሁ ትላታለች። እሷም ተናዳ በጣም ተበሳጭታ ኧረ ታዲያ ለምን አብረው እናሄዱ? ደፋር፣ እኔ ለራሴ ሌሊቱ አልነጋ ብሎኛል፣ አንቺ ትቀልጃለሽ። ለማንኛውም እያሰብሽበት ደሪ በማለት ትልቅ ትዕዛዝን ሰጥታ ካጠገቧ ትሰወራለች። አሁን ላይ ትርሲት ላምሮት በሰጠቻት ትዕዛዝ መሰረት እጅግ ተደናብራ በጣም ተደናግጣ ምን ማድረግ እንዳለባት ሁሉ ግራ ተጋብታለች። ታዲያ በቀጥታ ወደ እናቷ ትሄድና እማዬ ነገ ወደዛች ቦታ ትርሲት ላምሮት ጋር መሄድ ፈልጋለሁ ትላታለች። እጅግ እናቷ ዝናይም በጣም ተደናግጣ እንዲሁም ደግሞ በጣም ተናዳ በፍጹም ሊሆን አይችልም፣ ኪሩቤል መምጣቱ ስለማይቀር ከሱ ጋር ትሄጃለሽ እንጂ አይኔ እያየማ ላውሪ አልሰጥሽም፣ እሷ ጋር ጭራሽ ልትሄጃችም፣ ምክንያቱም እሷ ምናልባትስ የመኪና ራት ብታደርግብኝስ በማለት እጅግ እንደማይሆን ጉዳዩ ለትርሲት ትመልስላታለች። አሁን ላይ ተጸጽቻለሁ የምትለው ራሱ ኪሩቤል ካስፈራራት በኋላ ነው። በአምናትም በፍጹም ላምናት አልችልም።
እኔ የምፈልገው አንቺ አሁን ላይ የህክምና ፕሮሰስሽ ተጠናቆ ታክመሽ እንድትመጪ እጅግ በጣም በጉጉት እየጠበቅኩ ነው። እሱን የምፈልገው ደግሞ አንቺን ታክመሽ ማየት ትልቁ ጉጉቴ ስለሆነ ነው። አይናማ ከሆንሽ በኋላ የፈለገችውበት ቦታ እሷም ጋር ይሁን ብቻሽን መሄድ ትችያለሽ። ነገር ግን እስከዛ ድረስ ግን ለአውሬ በፍጹም ልሰጥሽና ልልክሽም አልችልም ትላታለች። ለዛሬው በጭራሽ ሊሆን አይችልም፣ አርፈሽ ተቀመጭ፣ ከእሷ ጋር ሊሆን የማይችል ጉዳይ ነው ትላታለች። ታዲያ ወይዘሮ ዝናሽ ይህ ጉዳይ እንደማይሆን ጠንቅቃ ለትርሲት ያስረዳቻት ቢሆንም ነገር ግን የልጇ ጉዳይ እጅግ በጣም ስለሚያሳስባት ቆይ ለምንድን ነው የተፈለገው? ለምንድን ነው ከእሷ ጋር መሄድ የፈለግሽው? በማለትም ስጠይቃት እማዬ የነገን ብቻ ፍቀጅልኝ፣ እሷ ጋር መሄድ የፈለግኩት የሆነ ነገር የምነግራት ሚስጥር ስላለኝ ነው ትላታለች። ታዲያ አሁን ላይ ወይዘሮ ዝናሽ በሀሳቧ ተስማምታ ትርሲትና ለአምሮት ነገ ወደዛ ቦታ እንዲሄዱ ፈቅዳለች። ታዲያ ወይዘሮ ዝናሽ ነገሩን ለትርሲት ቃል የገባች ቢሆንም በቀጥታ ወደ ላምሮት ክፍል ሄዳ ቆይ ትርሲት ነገ የሆነ ቦታ እንሄዳለን ብላሻለች እንዴ? በማለት የመጀመሪያውን ጥያቄ ስትጠይቃት ታዲያ ያላወቀ ያልሰማ በመምሰል ላምሮትም ኧረ በጭራሽ እህቴ የሆነ ቦታ እንደወስዳት ፈልጋ ነው እየሄደች የምትቀመጥበት ራሷን የምታዳምጥበት የሆነ ነፋሻማ ቦታ አለ፣ ነገ ከላምሮት ጋር ሄዳለሁ አለችኝ። ተይ ብላትም አሻፈረኝ ብላኛለች። ታዲያ ነገሩን ለማድበስበስና እንዲሁም ደግሞ ግራ ለማጋባት እየሞከረች ላምሮት ታዲያ እኔ ወስዳታለሁ እናቴ አትጨነቂ፣ በቃ ተመስገን አምላኬ እህቴ እንደዚህ አሰበችልኝ ማለት ነው። እሷ በጣም ስላስጨነቀችኝ ነው እንጂ እኔ ይህንን ጉዳይ በጭራሽ እንደማልፈቅድ አንቺም ጠንቅቀሽ ታውቂያለሽ። ምክንያቱም ለጅብ በግ ጠብቅልኝ ብሎ ስለማይሰጥ። ለማንኛውም ይንጋና ሁሉንም ነገር የምናየው ይሆናል ትላታለች። አሁን ላይ ላምሮት እጅግ በደስታ ፈንጥዛ ሌሊቱ 9 ሆኖባታል። እስከሚነጋ ድረስ እጅግ በጣም ቸኩላለች። አዎ ነገ የኔ የድል ቀን ነው፣ የእናንተ ደግሞ የመንበርከክ ቀን። እናቴ ታይዋለሽ። ወይዘሮ ዝናሽ ግን የዋዛ አይደለችም። አሁን በዚህ ዙር ቀጥታ ዝም ብላ ለጅብ ሰጥታ እጇን አጣጥፋ የምትቀመጥ ሰው አይደለችም። በእጃ ዙር አሁን ላይ ወይዘሮ ዝናሽ ለኪሩቤል ደውላ ትርሲት ነገ ካልሄድኩ ብላ በተለይ ደግሞ ከላምሮት ጋር መናፈሻው ቦታ ካልሄድኩ ብላ እያስቸገረች ነው። ስለዚህ በእጃ ዙር እንድትከታተላቸው በሩቅ ቅርብ ሆነህ እንድትከታተላት እፈልጋለሁ ትለዋለች። እሺ በጎ ብሎ እሱም ድርጊቱን ሊፈጽም በእጃ ዙር በድብቅ ሊከታተላቸው ወስኗል። ታዲያ አሁን ላምሮት ነገሮች ሁሉ እየተሳኩ ቢመስላትም ነገር ግን ዶክመንቱ ቀድሞ መውጣት ስላለበት ማለትም ትርሲትን ይዛ ስትወጣ ዶክመንት ይዛ መውጣት ስለማችል ቀደም ብለህ መተህ ዶክመንቱን እንድትቀበለኝ እፈልጋለሁ በማለት ለጆን ትደውለታለች። ነገ የድል ቀኔ ነው፣ እንዲበላሽብኝ በፍጹም አልፈልግም። ታዲያ በዚህ ጉዳይ እውነት ላምሮት ታስፈርማት ወይ ታታስፈርማት የሚጠበቅ ጉዳይ ሆኖ ሳለ እሷ ግን አሁን ላይ ከወዲሁ እጅግ በጣም ተደስታ በጣም ፈንጥዛ ነገሮችን በጥበብና እጅግ ሚስጥራዊ በሆነ መንገድ ልታሳካ ለራሷም ቃል ገብታለች። ምክንያቱም በእጃ ዙር የሚትከታተላት እንዲሁም ደግሞ የሚደግፋት እሷን የሚያግዛት ጆንም ቢሆን አንድ የወንጀል ተባባሪ መሆኑ እጅግ በጣም አሳሳቢ ጉዳይ ነው። ነገር ግን በዚህ ዙር እንግዲህ ላምሮት ትርሲትን ይዛ በምትሄድ በሰዓት እጅግ አሁን ኪሩቤል መረጃ ስለደረሰው በእጃ ዙር እንደሚከታተላት ምንም ጥርጥር የለውም። ታዲያ ላምሮት የመጨረሻ እንግዲህ መዳረሻዋ ምናልባትም ወህኒ ቤት ይሆን ይችላል። እሷ ብቻ ሳትሆን በእጃ ዙር አብሯት የሚጓዘው የሚያግዛትም አቶ ጆን በኪሩቤል እጅ ውስጥ የሚወድቁ ይሆናል። ታዲያ ይህንን በሚቀጥለው ክፍል የምንመለከተው ጉዳይ ነው። ነገር ግን ያም ይሁን ይህ አሁን ላይ ላምሮት እጅግ በጣም ተደስታና ፈንጥዛ አንድ እርምጃም እንዳሳካች እጅግ በጣም ሆኖ ደስታ ውስጥ ገብታለች። ነገር ግን ያሰበችው ነገር ያለመችው ነገር እጅግ ወህኒ ቤት ማለትም ወደ እስር ቤት እንደሚጥላት ምንም ጥርጥር የለውም። ይህንን በሚቀጥለው ክፍል ሁላችንም የምንጠብቀው ጉዳይ ነው። ውድ የቻናላችን ተከታታዮች አብራችሁን ስለቆያችሁ እያመሰገን ይህንን ቻናል ሰብስክራይብ እንዲሁም ደግሞ ቪዲዮ ላይክ በማድረግ እንዳታበረታቱን እየጠየቅን